ሰላም ጤና ይስጥልኝ። ይህ የ888 ሚዲያ የመጀመሪያው ዝግጅታችን ነው። ዛሬ አንድ እንግዳ ወደ እናንተ ይዤ መጥቻለሁ። እንኳን ደህና መጣ። እንኳን ደህና ቆየኝ። ኦኬ፣ እስቲ ራስህን አስተዋውቅልኝ። ወልደ ጊዮርጊስ ይልቃል ቢተው እባላለሁ። መልካም ወልደ ጊዮርጊስ፣ እስኪ የት ተወለድክ፣ የት አደግክ? እስኪ ስላንተ። እንግዲህ እኔ ያው ብዙዎቹ እንደሚያውቁት ተወልጄ ያደግኩት አማራ ክልል ምዕራብ ጎጃም ውስጥ የምትገኝ ደንበጫ ወረዳ ጩዬ የምትባል አነስተኛ የገጠር ቀበሌ ውስጥ ነው ተወልጄ ያደግኩት። እስቲ ምን እንደተማርክ ደግሞ እስቲ ግልጽ አድርግልን። እንግዲህ አጋጣሚ በትምህርት ደረጃ ያው ብዙ ጊዜ ተማርን ብለን የምንገልጸው ይሄ ደብተር እስክሪብቶ ይዘን ባለው መደበኛ የትምህርት ካሪኩለም ከአንደኛ ክፍል ጀምረን የምንማረው ነው። በሱ እንግዲህ እስከ 9ኛ ክፍል ድረስ ነው መቀጠል የቻልኩት።